ግን አሁን ላይ ምንም ነገር አልቻልኩም። ስራ መስራት አልቻልኩም። በቃ እያቃተኝ ነው። የምሬን ነው። የነገን ማወቅ ፈለግኩ መጪውን ማየት። ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። የማታውቁኝ ያብስራ እባላለሁ። አዲስ ጀማሪ ነኝ። ዛሬ እንግዲህ አንድ ነገር ለማለት ነው የመጣሁት። ደስ በሚል ቪዲዮ አይደለም ግን በቃ ጭንቀቴን ቢያንስ ለእናንተ ባጋራችሁ እና እናንተ ጋር መጥቼ መፍትሄ ባገኝ ብዬ ነው እዚህ የመጣሁት ማለት ነው። እና እሱ ምንድን ነው ኤፍሬምን ከዛሬ 3 ዓመት በፊትም ሆነ አሁን አረብ ሀገር 3 ዓመት ሆኖኛል እና መጥቼ እዚህ ከመጣሁ ጀምሮ እሱን እከታተለው ነበረ እና በቃ በፊት ሲሰማኝ የነበረው እና ለራሴ የምነግረው የነበረው ምንድን ነው አድናቆት እና በቃ ደስ የሚላችሁ ሰው የለም። ልክ እንደዛ ነበረ እንትኔ ማለት ነው እና በቃ በጣም ወዶ ነበረ። በጣም ነው የምወደው ማለት ስትል እስካሁን እና በቃ አድናቆት ነው ብዬ ነበረ ለራሴ የምለው። ግን አሁን ላይ በጣም እየከበደኝ ነው። የእውነት በጣም እየከበደኝ ነው። መስራት አልቻልኩም። ልለወጥ ነበረ ሰው ሀገር የመጣሁት እና መስራት አልቻልኩም። እሱን ማሰብ ነው ስራዬ ማለት ነው። ከአብዛኛው ጊዜ ከአሰሪዎቼ እና ደግሞ ከአሰሪዎቼ ልጆች ጋር በጣም እንጣላለን። ከዛ በቃ አልቻልኩም። ምን እንደሆነ ራሱ ስሜቱ ምን እንደሆነ ራሱ ይገባኝ አይደለም። የእውነት በቃ እሱን ማሰብ ነው የምፈልገው። ስራ እየሰራው ስራ እየሰራው ራሱ በቃ ይሆናል ከሱ ጋር ማወራ ይመስለኛል ዝም ብዬ ማለት ነው። እና ግራ ሲገባኝ በቅርቡ ነው ስልክ ተቀበልኩና ከጓደኞቹ ስልክ ተቀብዬ ደውዬለት ነበረ። ይኸው አንድ ቀን ራሱ አንስቶልኝ አያውቅም። አንድ ቀን ማለት ነው በስተት አይኖ የማታውቀውን ስልክ አታነሳም ሊሆን ይችላል። ግን በቃ እኔ ደግሞ አልቻልኩም። በውስጥ ልነግርህ ነበረ እዚህ መጥቼ የምናገር ፈልጌ አይደለም፣ ግን በውስጥ ለአንተ ልነግርህ ነበረ ግን አታነሳም ስልክ እና ይሄ ቪዲዮ ምናልባት ከደረሰ ወይም ደግሞ ካየኸው እባክህ ስልክ አንሳልኝ፣ ላወራህ እፈልጋለሁ። የእውነት ላወራህ እፈልጋለሁ። እኔ በቃ ዝም ብሎ አድናቆት ነበረ ሲመስለኝ የነበረው ማለት ነው የሚሰማኝ ነገር። ግን አሁን ላይ ምንም ነገር አልቻልኩም። ስራ መስራት አልቻልኩም። በቃ እያቃተኝ ነው። የምሬን ነው። በቃ ስራ መስራት እየቻልኩ አይደለም። እናንተ ደግሞ በቻላችሁት አቅም ይህን ቪዲዮ